ተመልካቾች ወደ ውሎ አዲስ መረጃችን ነው የምናልፈው። ለዛሬ ቀዳሚ ያደረግነው ምርጫ የአንድ ሀገር ሉዓላዊነት መገለጫ ነው ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ገልጸዋል። ወንጀልን በመከላከልና ሰላማዊ ምርጫ በማድረግ ረገድ የህዝቡ ሚና ምን ሊሆን ይገባል በሚል ርዕሰ ጉዳይ ላይ የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ በለሚ ኩራ ክፍለ ከተማ ህዝባዊ ውይይትን አካሂዷል። በውይይት መድረኩ የጸጥታ አካላት፣ የሃይማኖት አባቶች፣ ወጣቶች እንዲሁም የተለያዩ የማህበረሰብ ክፍሎች ተገኝተዋል። በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ እንደገለጹት ምርጫ የአንድ ሀገር ሉዓላዊነት መገለጫ ነው። ስለሆነም ፍትሃዊና ሰላማዊ ምርጫን ማካሄድ እንዲቻል ትልቁን ድርሻ ማህበረሰቡ ይወስዳል ብለዋል። ማህበረሰቡ የቀረቡለትን አማራጮች በሚገባ በመረዳት ይበጀኛል ለሚለው የፖለቲካ ፓርቲ ድምጹን በሰላማዊ መንገድ ሊሰጥ እንደሚገባ ማስገንዝበዋል። የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደቻሳ በክፍለ ከተማው የሚገኙ በርካታ ነዋሪዎች የምርጫ ካርዳቸውን እንደወሰዱ በማስታወስ ካርድ በመውሰድ ወቅት ያሳዩትን ጨዋነትና ሰላማዊ ሂደት የምርጫው ዕለትን በመድገም ረገድ ሁሉም ማህበረሰብ የድርሻው ሊወጣ ይገባል ብለዋል። የውይይቱ ተሳታፊዎች ማህበረሰቡ ወንጀልን መከላከልና ምርጫን በሰላም ለማካሄድ ይበጃሉ ያሏቸውን ሐሳቦች በማንሳት ውይይት ተደርጓል። መረጃው የባልደረባችን በይታሊሄም አየነው ነው።